እንዴት እንደማታዩ ጌስት ላይ ያላችሁ መንጫጫት ብቻ ነው። እኔ ያለ መነጽር አይኔ አያየም። እንዳውም እንትና ነች ኮመንት ላይ ጽፏል። ስልክሽን አንሺ ብሎ ማቴ እንትና ማናት ያ አሞራ ሌላ ሰው አይደለም ራሱ አሞራ ነው ያስደወለው። ልስን አሞራው ራሱን ያስደወለው ምክንያቱም በኮመንት ላይ ጽፎ ነበረ ማናችሁም አላያችሁም ከመንጫጫት ውጪ ማለት ነው። ኦኬ ጽፎ ነበረ እርግጠኛ ነሽ? አዎ እግዚአብሔር ማምላክ ጽፎ ወደ ላይ ወደ ታች ከወረደ ይሁን ስልክሽን አንሺ ብሎ እኮ ስለነገርኩ እኮ ነበር ማስራ ማላጣ ስልኬ ለእንትና ስጠብቅ እኮ ስልኬ እጄ ላይ ነው ያለው። ስልክሽን እንዳታነሽ እያልኩኝ እየጻፍኩ ነበር። ስልክ እንዳታነሽ ነው እኮ ነው የሚሉሽ እኮ አሞራው ነው የጻፈው። ስልክሽን አንቺ እያለ እየጻፈ ነበር። አዎ እኔ አይኔም ያለ መነጽር ቅድም ጥቁሩ መነጽር አንቺ አይደለሽም ጥፋተኛ፣ አንቺ አይደለሽም ጽፎ ነበር ነው የሚሉሽ። አዎ አሞራው ነው ያስደወለው ነው የምትባዩ። ወንድሟ ነኝ ብሎ ነው ያ አሞራው ነው ጽፏል። በኮመንት ላይ ስልክሽን አንሺ ብሎ ጽፎልሻል። የደወለው እሱ ነው ያስደወለው እሱ ነው። ስለዚህ ገዳይ አሞራው ነው። አንቺ አሞራው ያ ሰኔ ያሞራው ጥፋተኛ አሚን የተባለችው ሲጀመር አልመጣችም። አንቺ ግን በቃ ውጪ ከዚህ እንትን ውስጥ ውጪ። ራስሽን በቪዲዮ የዋ ነገር ነሽ ሳይሽ ራስሽን እንትን አትበይ ውጪ በቃ። ምን ያመጣል? እሱ እኮ ያለው እኮ ሌላ ሀገር ነው። እሱ ያለችው ኢትዮጵያ ምን ያመጣል? ምንም ያስደወለ ያለው በሌላ ሰው ነው። ራሱ አይደለም የደወለው። ይኸውልሽ አሞራው ሲያወራ አፉ ያዝ ይላል። የአሞራው ድምጽ አይደለም እናቱ በደንብ ፍሎንት አማርኛ ነው የሚናገረው። የአሞራው ድምጽ ቋቋ ተቀጣጣ የሚለው በሰው ነው። ይኸውልሽ በሰው ነው ያስደወለብሽ ራሱ አይደለም። ግን እዚህ ኮመንት ላይ ስልክሽን አንሺ እያለ 10 ጊዜ እየጻፈ ነበር። ሁላችሁም የሱን ኮመንት አላነበባችሁ። እኔ ስልክሽን እንዳታነሽ እያልኩ ነበር። ስለዚህ አሁንም አሚን የተባለችው ሰላም ያላነበብንላት እንዳታየው ነው። ባዘር ላለማድረግ ነው እንጂ አይታለሁ። ምን ሆነሽ ሰላም አራናለች። እንዳው መነጽርሽን በጥቁር መነጽር ከምናይሽ አውልቂው ስትለኝ አሁን ይሄን ነው ዝም ያለው ማሳቦላለሁ ብዬ የሆነ ነገር ነው ያሳነች። እንዳው አውልቂ ስትለኝ ማንበብ አልችልም ያለ እዚህ መነጽር ይኸውልሽ አሞራ ወንድሟ አማርኛ ፒውሪ አማርኛ አይችልም። ልንገርሽ ያንተና አይ ጽድት ያለ አማርኛ ነው። አሁን ያንተና ወንድሟ ነኝ ያለው አሞራማ ድምጻታ ወንድሟ አስደውለው አይ ምን መሰለሽ ኤደንዬ ምን መሰለሽ እያሉሽ ያሉት አሁን ሰላም እንትልሽ ወይ እንትና እሱ መጥቶ ነበር አሞራው ሲገባ ይቻላል። ቆይ አንዴ አብሳላት አንድ ጊዜ ይኸውልሽ ምንድነው ምን ሆነ መሰለሽ ምን ይዛ እንደምትመጣ አላውቅም። ያ አሜን ይሄው እስካሁን አልተደወለም። እኔ ልሙት ነው ኃላፊነቱን የሷን ጉዳይኛ ኃላፊነቱን ወስዳለን። እሷ ኖ አይ ምንድነው አይደለም። አይ በቃ የምትችለው ነው አረጋግጥ። አንድ ጊዜ ሄደን አንቺ ምንም አድምጪ። ለምንድነው ሁላችሁ አሞራው የጻፈውን አብሳላት አሳይ ወደ ቤታቸው አንድ ሰው ይዘሽ እንዳትሄጂ ብሎ ሁሉ ኮመንት ጽፏል። አሞራው እዚህ ኮመንት ላይ ማለት ነው አንድ ሰው ይዘሽ እንዳትሄጂ። ስለዚህ እያስደወለ ያለው እሱ ነው። ሄደን ጋር ምንም ጥፋት የለም። ሐቀኛ ሴት ናት። ጥፋት ያጠፋችው ማናት? ከንትን ከቡታጅራ ነው የምትመጣው ማናት? አሚን የምትባለው አንድ ሰዓት መድኃኒዓለም ስንት ሰዓት ይወጣ እስካሁን ድረስ አልደረሰችም። ሄደን የምትባለው እዚህ አጀንዳ ውስጥ ራሱ ማብካት የለባትም። ሄደን አጀንዳን የምትፈልገው ምላሰኛ አሚን የተበረንችን ባባባባባባ ትላለች። እኔ ይሄው ቤተሰብ ተረጋጉ። አንቺ ግን እንዳትፈሪ ኤደን። እሺ አሞራው ነው የአሞራው ስራ ነው። ከዚህ እዛ ጋር ነበር የፈራው። ለምን መሰለኝ ነው ወደፊትም ነው የምልሽ አሞራው ነው። ማን አሜንን የቀጠርኳት ቦታ ኢትዮ ስታንቡል ጋር ብዬ ሰው መጥቶ እዛ ጋር ቢተናቆ ከዛ ጋር ዞር አልኩኝ። አሁን እኮ እኔ 20 ጥሩ አደረግሽ። አዎ ምንም አያመጣም። ይኸውልሽ አሞራው ነው ይሄን ነገር የሚያደርገው። የዴዚን አካውንት አክቶ ዴዚ እንዳታወራ ያደረጋት ይሄን አያደርግም ብለን አናስብም። ዴዚን እኮ እንዳጽፍ እንዳትናገር እኮ ነው አካውንቷን አግዶ ይዞ እንደፈለገ የሚቆጣጠራት። ስለዚህ ይሄን አያደርግም ልንል አንችልም። ይሄው አሞራ በሰማይ ይኸውልሽ እየጻፈ ማን ነው የሚሰጥሽ? አሞራው ጊፍት እየሰጣት ነው። አሞራው አሞራ ሰማይ እሱ እኮ ነው እየደወለ በቃ ፊልም ትሰሩበት አላችሁ አይደል? የሚስኪን ህዝብ ላይ እግዚአብሔርን እኔ ፊልም ነው የሚመስለኝ ይሄ ነገር። ለምን መሰለ ቦምባስቲ ቁም ነገር እናውራ። እግዚአብሔር አይግደላት እንደው ቲና በህይወት ትኑር ለልጇ ለቤተሰቦቿ ምናምን። ግን የሆነ ትልቅ ነገር እንትን አደረጋችሁ። ይሄ ምንድነው ስሙ?
ይሄ ያላረ ትልቅ እንትን አረጋችሁት። ብትሄጂ ማንም አይነካሽም። ኖርማሊ አዳምጪኝ፣ አንዴ ግን አዳምጪኝ። ኖ ብትሄጂ ማንም አይነካሽም። ግን በቃ ነይና ከሀገርሽ መጣሽ ሂጂና እኔማ መግባት ብችል መጣ ማናባቱ ሚዲያ ላይ ያልወጣ ቤተሰቦቿ ቀበር ላይ ወንድሞቿ አሉ ከአሜሪካ መጥተዋል። እፍን ያደረጉት ነገር እኔ በድፍረት በቃ አንቺ እነጃጓት ደበቀው ሄደን ለምን ደበቁ? ይሄ እኮ ሰው እኮ ነው የሞተው እኮ አይደል እንዴ? በአደባባይ እኮ ነው። ምንድነው ድብቁነቱ? ወንጀለኛ ናቸው እንዴ? ገለዋታል እንዴ? ለምን ይደብቃሉ? እኔ እንግዲህ ስለቀበልኩ እንደውም ሄደን እፍንፍን ካደረጉ የምታውቂው ነገር ካለ ለህግ አካል ማቅረብ አለብሽ። ምክንያቱም ገለዋት ሊሆን ይችላል። ኢትዮጵያዊ እልሽ አድምጪኝ፣ ኢትዮጵያዊ ማለት ነው። በሶሻል ሚዲያ የምናውቃት ሴት ስለሆነች ነው። ማንም ሰው እኮ ቀኑ ሲደርስ ይሞታል አይደለ? ግን ይሄ ነገር ለቅሶ ማንም የኢትዮጵያ ባህላችን ነው ለቅሶ መድረስ። ጥቁር ለብሳችሁ ለቅሶ እየደረሳችሁ ይሄን ያይል ስልክ የሚያስደውል የሚያንበጨብጭ ነገር ምን አለ በስተጀርባው የሆነ ነገር ከሌለ ማለት ነው። እሱን ደግሞ ተፈላሰፊ አይደል የሚያገባኝ ጀራናን ፉት ሟ እሱን ተፈላሰፊበት ይመችሽ። አንቺ ግን ማርያምን አንቺ የዋህነሽ በተባልኩት መሰረት ዳም ጃጓሪያው ይሄው ሻይ ምሳ ብሉ ተዋወቁ ብሎ ብሩን ልኮልኝ ወጣው ጠበቅኩ። ይሄው አንድ ሰዓት መድኃኒዓለምን አልደወለች። ስቲል በሬ ጋር ያለው ይሄው ቁልፌ ይሄው ቁልፌ በሬ ላይ ያለው ይኸውልሽ፣ ማረጋገጥ እኮ ከተፈለገ በውስጥም እኮ ማረጋገጥ እኮ ይቻላል እኮ። ግዴታ ላይቭ ላይ መወጣት የለበትም። ከተፈለገ እኮ ማምጣት ይቻላል። አሞራው እጁ ረጅም ነው። ልንገራችሁ፣ አሞራው ረጅም ነገር ይሄ ነው እኮ ደውሎ ኢትዮጵያ ደውሎ ከኢትዮጵያ የተደወለልሽ አይደለም? ከኢትዮጵያ የተደወለልሽ ታዲያስ አያችሁ፣ አስደውሎ ነው እሷ ጋር እንዲደወል ያድርገው ቁጥሯን ሰጥቶ እንደዚህ አድርጎ ተናግሮ ጃጓር ይሄን ድራማ እኮ ነው ማንተ መጆት እንችላለን። ምንም እጀረጅም መሆን እኮ አይደለም። ኢትዮጵያ የምታውቀው ሰው ካለ ማስደወል እኮ ትችላለህ። ግን ከተፈለገ ላይቭ ላይ ሆኖ ሳይሆን ዲቴል ሄዶ ቪዲዮ ቀርጾ መምጣት ይቻላል ነው አለቀ። ከተፈለገ እውነት መጣራት እናጣራ ካላችሁ ጃጓር ሰው ልካችሁ በውስጥ ቪዲዮ ተቀርጾ እዛ ሰፈር እኮ ኢትዮጵያ አዲስ አበባ ከሆነ ጎረቤት ምናምን እኮ አለ እኮ አይደል? ከተፈለገ ማግኘት ይቻላል።